ስለዚህ በትዳር ህይወት ውስጥ እኔ የሚለው ቃል አይኖርም ማለት ራስን በመካድ እኔነትን በማጥፋት የጋራ ህይወት የኛነት ህይወት አስፈላጊ ነው። እኔ ይሄ ነገር የኔ ነው፣ ይሄ ነገር የሷ ነው፣ ይሄ ነገር ያንተ ነው ያንቺ ነው የሚባል ነገር አይኖርም። የዛሬው ንጉስና ንግስት የሆናችሁ ሙሽሮች እንዲሁም አባቶች ሊቃውንተ ቤተክርስቲያን ዲያቆናት አባቶች እናቶች የሙሽሮች ቤተሰቦች በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንዴት ዋላችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ በጣም አጠር ያለች ደቂቃ የእግዚአብሔር ፈቃድ በትዳር ህይወት ውስጥ እንዴት ይገኛል፣ እንዴት ይታወቃል የሚሉትን በትንሽ ነጥብ አንስተን እንዘጋለን። እግዚአብሔር ከኛ ጋር ይሁን። በጣም ብዙ ሰው እንግዲህ እንደምታውቁት እግዚአብሔርን የሚወድ እግዚአብሔርን የሚያከብር ሰው በህይወቱ መንገድ ሁሉ የእግዚአብሔር ፈቃድ እንዲኖር ይመኛል። በተለይ ደግሞ በትዳር ህይወት ውስጥ እግዚአብሔር የፈቀደልኝ እግዚአብሔር የወደደልኝ ሚስቴ አድርጎ ባሌ አድርጎ በህይወቴ እስከ መጨረሻው እስከ ሞት እስከ ህይወቴ ፍጻሜ ድረስ አብሬው እንድኖር የሚፈቅድልኝ ሰው ማን ነው የሚለው ጥያቄ የሁላችን ነው። ምክንያቱም ሰው በራሱ መታመን መደገፍ ስለማይችል ያንን የምርጫ ጉዳይ የምርጫ ሁኔታን አልፈው ዛሬ ወንድምና እህታችን ሙሽሪትና ሙሽራ እግዚአብሔር ፈቅዶላቸው በብዙ ፈተና አልፈው በክርስቶስ ሥጋ አንድ ለመሆን አብቅቷቸዋል። ያን ያሳልፋቸውን እግዚአብሔር ሁላችሁም ልል ብላችሁ አመስግኑላቸው። ታዲያ የምርጫው ጊዜ ካለፈ በኋላ ያው የራሱ እግዚአብሔር ፈቃድ በትዳር ህይወት ውስጥ እንዴት ነው ጸንቶ የሚቆየው? እግዚአብሔር የፈቀደው ትዳር እንዲሆን እንደ እናትና እንደ አባቶቻችን ለብዙ ዓመታት በልጅ ተባርከው በፍቅር ተባርከው እስከ መጨረሻው ድረስ አንድ ላይ ጸንተው ያለምንም ክፋት ያለምንም ጥላቻ የሚቆዩት እግዚአብሔር የፈቀደው ትዳር ሲሆን የታወቀ። ታዲያ የእግዚአብሔር ፈቃድ የሚቆየው እንዴት ነው የሚለውን ነው የምንነጋገረው። የመጀመሪያው ያው ሚስጥሩ የተፈጸመው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም። ለዚህ ሚስጥር ሥጋና ደም ያስፈለገው ማቴዎስ ወንጌል ምዕራፍ 19 ላይ እንደተጠቀሰው ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ሥጋ ይሆናሉ። ስንት ሥጋ ይሆናሉ? ግን ሁለት ናቸው። አንድ ሥጋ የሚያረጋቸው የክርስቶስ ሥጋና ደም። ስለዚህ ሁል ጊዜ ከዚህ በኋላ በክርስቶስ ሥጋና ደም እየታጠቡ የሚኖሩ ባለትዳሮች ሁል ጊዜ ራሳቸውን እንደ አንድ ነው የሚያዩት። ስለዚህ በትዳር ህይወት ውስጥ እኔ የሚለው ቃል አይኖርም ማለት ነው። ምክንያቱም ሁለቱም ስንት ስለሆኑ አንድ ስለሆኑ ሁለቱም አንድ ሆኑ። ዛሬ አይደል ስንዘምር ነበር። ስለዚህ በየትኛው መንገድ ውስጥ በትዳር ህይወት ውስጥ በተለይ ደግሞ እኔ ይሄ ነገር የኔ ነው፣ ይሄ ነገር የሷ ነው፣ ይሄ ነገር ያንተ ነው ያንቺ ነው የሚባል ነገር አይኖርም። የሰማችሁ ሙሽሮች? ስለዚህ ሁል ጊዜም እኛ ነው፣ ሁል ጊዜም እሷ ብሎ ማስቀደም ነው፣ ሁል ጊዜም እሱ ብሎ ማስቀደም። ምክንያቱም ለሷ የሚሆነው ነገር ሁሉ ለሱ እንደሆነ ስለሚቆጠር፣ ለሱ የሆነው ነገር ሁሉ ደግሞ ለሷም እንደሆነ ስለሚቆጠር ማለት። ስለዚህ ክርስቶስ እንደተናገረው ሁለቱም አንድ ሥጋ ይሆናሉ ከተባለ ራስን በመካድ ህይወት ውስጥ አስቀድሞ ራሱን ይካድ ብሎ ክርስቶስ እንደተናገረው ራስን በመካድ እኔነትን በማጥፋት የጋራ ህይወት የኛነት ህይወት አስፈላጊ ነው። የመጀመሪያው ይሄ ነው። ሁለተኛው ቅዱስ ጳውሎስ በኤፌሶን መልእክቱ እንደተናገረው ባሎች ሆይ ክርስቶስ ቤተክርስቲያንን በወደዳት ልክ እናንተ ሚስቶቻችን እንዲሁ ምን በሉ ውደዱ። ቤተክርስቲያንም ለክርስቶስ እንደተገዛች ሚስቶች ሆይ ለባሎቻችሁ ምን በሉ ተገዙ። ትዳር ማለት ቀላል ነገር እንዳልሆነ የምናውቀው ባል ተብሎ የተጠራው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሚስት ተብላ የምትጠራው ራሷ ቤተክርስቲያን ናት። ስለዚህ ክርስቶስ ለቤተክርስቲያን የሆነላት እናውቃለን አይደል? እስከምን ድረስ እንደወደዳት እስከምን ድረስ እንደታገሳት እስከምን ድረስ መስዋዕትነት እንደከፈለላት እናውቃለን። የባል በትክክል ሪፕሬዘንት የሚያደርገው ራሱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ባል ተብለ ከተጠራህ አንተ ክርስቶስ ነህ ማለት ነው። ሚስት ተብለሽ ከተጠራሽ አንቺ ቤተክርስቲያን ነሽ ማለት ነው። ስለዚህ ቤተክርስቲያን በታመነችለት ልክ ይሄው አንድ ቀን ሳታቋርጥ እኛና እዚህ ቁጭ ብለን በምንበላበት ሰዓት ቤተክርስቲያን ክርስቶስን ታመሰግናለች። ያለምንም ሽርፍራፊ ሰከንድ ስታመሰግነው ታምናለች። በስሙ ተሰዳለች፣ በስሙ ተቃጥላለች፣ ስለ ስሙ ብዙ ነገር ሆናለች። ስቲል እስካሁን ታምናለች ቆይታለች። ስለዚህ በትዳር ህይወት ውስጥ ክርስቶስ ቤተክርስቲያንን በወደዳት ልክ በዓለም እኔ ክርስቶስ ነኝ እሱ በሄደበት ልክ እስከ መጨረሻው በታገሳት ልክ እኔም ልሄድ ይገባል ብሎ ማመን ያስፈልጋል። ሚስትም እኔ ቤተክርስቲያን ነኝ ቤተክርስቲያን ለክርስቶስ በታመነችለት ልክ እኔም ልታመን ይገባል የሚለውን ቃል የማይረሱ ባለትዳሮች እስከ መጨረሻው ይጸናሉ። ምክንያቱም በዚህ ትዳር ውስጥ የእግዚአብሔር ፈቃድ ምን ስላለ ማለት ነው።
ሶስተኛውና የመጨረሻው መጽሐፍ ቅዱስ እንደሚናገር በፍጹም ኃይል በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል። ስለዚህ ምን ማለት ነው? እያንዳንዱ ውሳኔ ውስጥ እያንዳንዱ ዲሲሽን ውስጥ የማንን ፈቃድ መጠየቅ አለብን? እየሰማችሁኝ ነው? ጨርሻለሁ፣ አይዟችሁ። የማንን ፈቃድ መጠየቅ አለብን? የእግዚአብሔር። የዛሬው የዘመኑ የነገሮች ልክ መሆን አለመኮን መለኪያው ምንድነው? ያዋጣል አይደል? ያዋጣል አይዋጣም ነው አይደል? ጥያቄው እሱ ነው። ያበላል አያበላም ነው? ምን ይጠቅመኛል ነው? ትክክለኛ ትዳር ውስጥ ያሉ ሰዎች ግን አንድን ነገር ከማድረጋቸው በፊት የሚጠይቁት ይህን ነገር እግዚአብሔር ይወደዋል ወይስ አይወደውም? ምክንያቱም ለዚህ ያደረሳቸው ማን ስለሆነ። እነዚህን ሶስቱን ነገሮች ይዘው በጥምረት የሚኖሩ ሰዎች እስከ መጨረሻው የእግዚአብሔር ፈቃድ ኖሮበት ተባርከው እግዚአብሔር የወደደው ትዳር ሆኖ እስከ መጨረሻው ይጸናሉ። እንዲህ አይነት ትዳር ያድርግላችሁ። እግዚአብሔር ይባርካችሁ። ወስብሐት ለእግዚአብሔር።